የምትወድ ሴት የምታደርጋቸው 7 ባህሪያት። አንደኛ፣ እንክብካቤና ትኩረት ትሰጣለች። ስለ ደህንነትህ፣ ስለ ጤንነትህ ታስባለች፣ ትጨነቃለች። በልተሃል፣ ጠጥተሃል፣ ደክሞሃል፣ ደህና ነህ፣ ደህና አድረሃል እያለች መጠየቅ አትሰለች። ሁልጊዜ ትጠይቃለች። ስትጨነቅ አይታ ዝም ማለት አይሆንላት። ምን ሆነ ነው? ተነጋግረን እንፍታው። ምንድነው ችግሩ? አካፍለኝ፣ እኔም እኮ አካልህ ነኝ፣ ለኔ ካላካፈልከኝ ለማለት ታካፍለው ነው። ንገረኝ፣ ለኔም አካፍለኝ፣ ጭንቀትህን ልጋራ፣ እባክህን ንገረኝ ሁልጊዜ ትላለች። በጭንቀት ውስጥ ካየች ስላንተ ትጨነቃለች። ሁለተኛ፣ ከአንተ ጋር ጊዜ ማሳለፍ ትፈልጋለች። ምንም ስራም ሆነ ትምህርት ቢወጥራት ያንን ነገር እንደምንም አጣባ አንተን ታገኛለች። የፈለገውን ያክል ስራ ቢበዛባት ሰዓቷን አጣባ የተወሰነች ደቂቃም ሆነ ሰዓት ሸራርፋ ስራዋ ከባድ ሊሆን ይችላል፣ ግን ከአንተ ጋር ጊዜ የምታሳልፍበትን መንገድ ምንም ብላ ምንም አጨናንቃ አንተን ለማግኘት ትፈልጋለች። ትወድሃለች። ከዚህ በፊት በዚህ ሰዓት ላግኝሽ ብለሃል። እሺ ብላ ምንም ብላ ምንም በዛ ሰዓት ወይንም በዛ ቀን አላገኘችም። ስለምትወድህ ነው። ስራዋን አጨናንቃ ትምህርቷን አጨናንቃ አንተን የምታገኝ። ከአንተ ጋር ጊዜ ማሳለፍ ትፈልጋለች። ከአንተ ጋር መደሰት ትፈልጋለች። አንተን እያየች መቆየት ትፈልጋለች። አንተን ማውራት ትፈልጋለች። ከልቧ ስለምትወድህ ከአንተ ጋር በአጠቃላይ ጊዜ ማሳለፍ ትፈልጋለች። ሶስተኛ፣ ለቅርብ ጓደኞቿና ቤተሰቦቿ ታስተዋውቃለች። ኩራቷን፣ አለኝታዋን፣ የራሷን የአካሏን ያህል ትወድሃለች። በደስታ በኩራት ወስዳ ለቤተሰብ፣ ለጓደኛ፣ ለእህት፣ ለወንድም፣ ለወዳጅ ይሄ እኮ ባሌ ነው፣ ይሄ እኮ ፍቅረኛዬ ብላ ሄዳ ታስተዋውቃለች። ሁልጊዜም ለማስተዋወቅ ትጓጓለች። በአንተ ላይ አንዳችም ጥርጣሬ የላት። ወደፊት አብራ እንደምትሆን ነው የምታስበው። ያ ከልቧ ስለምታፈቅ የማታስተዋውቅህ መንገድ ላይ እንኳን ስትሄድ የክላስ ጓደኛዬ ነው፣ የሥራ ቦታ ባልደረባዬ ነው የሚሉ አሉ። እነሱ ለወደፊት እርግጠኛ አይደለም። እርግጠኛ ባለመሆን ውስጥ ደግሞ በጥርጣሬ ውስጥ ደግሞ የፍቅር መጉደል ይታያል። እዚች ጋር ግን የለም፣ ጥርጣሬ የሚባል ነገር የለም። የፍቅር ሙሉነት ነው የሚታየው በልቧ ስለምትወድ። አራተኛው፣ ዓላማህንና ህልምህን ሁሉ ትደግፋለች። ውዴ እንዲህ ላደርግ ፈልጌ ነበር ብለህ ስታማክራት ጥሩ ነዋ፣ በዚህ መልኩ አደርገው፣ እንዲያው ጥሩ ነዋ፣ እንዲህ አድርገው፣ ይሳካልሃል፣ አይዞ ከጎን ነኝ ትልሃለች፣ ታበረታለች። እውነተኛ አፍቃሪ የአንተ ስኬት የእሷም ስኬት፣ አንተ ከተሳካልህ ለእሷም ተሳካላት። ምክንያቱም የህይወት አጋር ነች፣ የህይወት አጋሯ ነች። አንተ የምትሰራው ለእሷም። በሚገጥም ፈተናዎች ሁሉ ተስፋ እንዳትቆርጥ ከጎንህ ሆና አይ ይሄ እኮ ፈተና ያለ ነው፣ እንደዚህ ይሄኛው በዚህ ቢሆን በዚህ በኩል ይሳካል፣ እንዳትተው እንዳትቆም ወደፊት ትልሃለች፣ ታበረታለች። ከአንድ ብርቱ ወንድ ጀርባ ጠንካራ ሴት አለች ይባል የለ? ያቺ ጠንካራ ሴት የምትወድ ሴት ናት። አምስተኛ፣ ስሜቷንና ምስጢሯን ታካፍላለች። ምንም አይነት ምስጢር ቢሆን ለሌላ ሰው ያልነገረችውን ለአንተ ግን መታ ታካፍላለች። የህይወት አጋሯ ናት። በጣም ትወድሃለች፣ በጣም ታፈቅርሃለች። የምትደብቅም ነገር የለም። እሷ ለአንተ ብትነግርህ ሺህ ጊዜ ምስጢር ጠባቂን የምትመስላት፣ ምስጢር ጠባቂ እንኳን ባትሆን ምስጢር ጠባቂን የምትመስላት። ያን ምስጢር ለአንተ መንገሯ ለራሷ እንዳወቀችው ነው የሚሰማት። ለማንም ነግራው ማታውቀው ምስጢር መታ ለአንተ ትነግራለች፣ ስለምትወድህ ነው። ስድስተኛው፣ ጤናማ ቅናትና መቆርቆር ታሳያለች። ከሴት ጋር ስልክ አውርተህ ከሆነ ማነች ትልሃለች፣ ስለምትወድህ ነው። ይሄ የለየለት ቅናት። ስወጣ ስገባ ዛሬ ከማን ጋር ነበር? ወደ ስራ ስትሄድ ከማን ጋር ይሆን ዛሬ የሚገናኘው? ከስራ ስትመጣ ዛሬ ከማን ጋር ነበር? ስራ እንኳን ስትሄድ እየተከታተለች ዛሬ ከማን ጋር ይውላል የምትል አይደለች። ይሄ የፍቅር ቅናት አይደለም። ይችኛዋ ግን ረዘም ያለ ሰዓት እንኳን ከሴት ጋር ካወራህ ማወቅ ትፈልጋለች። የእሷን ነገር እንዳትነጥቃት ስለምትፈራ ማነች ትላለች። በፍቅር ስላንተ ውጪ ሌላ ነገር ሲያወሩ ከሰማች ትጣላለች። ጓደኞቿም ይሁኑ ቤተሰቦቿ ስላንተ መጥፎ ነገር ካወሩ ትቆጣለች። ስለሱ ምንም እንድታወሩ አልፈልግም።
ምንም ስለማታውቁ ነው። ስለሱ ምንም ነገር እንድታወሩ አልፈልግም። ያቺ ማትወድ ብትሆንስ ከነሱ ጋር ቁጭ ብላ አንተን ስትዘለዝልህም ትውላለች። እሱ እኮ እንደዚህ ነው ሲሉ አዎ እንደዚህ ነው ትላለች የማትወድ። ይችኛዋ ግን አንተ ስትነካባት አትወድም፣ ትቆረቆርልሃለች። ሰባተኛው የወደፊት እቅዷ ውስጥ ታካትታለች። ወደፊት ቤት የመግዛት እቅድ ቢኖራል፣ መኪና የመግዛት እቅድ ቢኖራል፣ ንግድ የመክፈት እቅድ ቢኖራል፣ የሆነ የምታደርገው ነገር ብታስብ በዛ ውስጥ እንዲህ አድርገህ ትላለች። እንዲህ አድርጌ አትልህም። ይህንን ነገር ገዝተህ ነው፣ ይህንን ነገር ሰርተህ ነው እያለች ነው የምትነግር። እቅዱን ልታደርገው ስትል ትጠራሃለች። ይህን እናደርገው፣ ይህን ንግዛው፣ ይህን ላደርገው ትላለች። የማትወድህስ ብትሆን ላታማክር ሁላ ትችላለች። አታማክር። ይቺ ግን በጣም ስለምትወድ በእቅዶቿ ውስጥ ሁሉ ታካትታለች። የተወደዳችሁ የስኬት ብርሃን ቤተሰቦች ይህ ቪዲዮ እንደሚጠቅማችሁ አልጠራጠር። ታዲያ ይህ ቪዲዮ ከጠቀማችሁ ላይክ እንድታደርጉልን በአክብሮት እንጠይቃችኋለን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ